በትላንትናው ዕለት ወደ ምዕራብ ለንደን ብሬንፎርድ ጂቲ ኮሚኒቲ ስታዲየም አቅንቶ ብሬንፎርድን የገጠመው ማንቸስተር ዩናይትድ 3-1 መሸነፍ ችሏል። እንደዚሁም በተከታታይ ጨዋታዎችን ያለማሸነፍ ሪከርዱ ቀጥሏል በሩበን አሞሪም ስር። በጨዋታው ላይ የነበሩ አንዳንድ ሁነቶችን እንመለከታለን። ማንቸስተር ዩናይትድ እንደተለመደው በ3-4-2-1 ነው ሜዳ ውስጥ የገባው። ሃሪ ማጓየር በትላንትናው ዕለት በምሽቱ ጨዋታ ቋሚ ሆኖ ገብቷል ሌኒ ዮሮን ተክቶ። እንደዚሁም ደግሞ ዲያጎ ዳሎ የአማድን አለመኖር ተከትሎ ሜዳ ውስጥ የገባው ተጫዋች እሱ ነው። አማድ በቤተሰብ ሀዘን ምክንያት ወደ ሜዳ አልገባም። እንደዚሁም ደግሞ ማኑኤል ዩጋርቴ ደግሞ በቼልሲ ጨዋታ በነበረበት ቀይ ካርድ ምክንያት ያልተሰለፈውን ካሴሚሮን ተክቶ ብሩኖ ፈርናንዴዝን አጣምሮ ነው የገባው። ፓትሪክ ዶርጉ እንደተለመደው በግራ ዊንግ ባክ ላይ የተሰለፈ ተጫዋች ነው። ማቲያስ ኩኛ፣ ብሪያን ቤሞ እንደዚሁም ደግሞ ቤንጃሚን ሼሽኮ ደግሞ ለመጀመሪያ ጊዜ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ከተቀላቀሉ በኋላ ሶስቱን ጥምረቶች ለመጀመሪያ ጊዜ ማንቸስተር ዩናይትድ አግኝቷል። ስለዚህ የመጀመሪያ ጨዋታቸው ነበረ ሶስቱም ተጫዋቾች ወደ ሜዳ የገቡበት ጨዋታ። ብሪያን ቤሞ ደግሞ ከብሬንፎርድ ወደ ማንቸስተር ዩናይትድ ከተቀላቀለ በኋላ የቀድሞ ቡድኑን የገጠመበት ጨዋታ ነበረ። በብሬንፎርድ በኩል በ4-2-3-1 ይጫወታሉ ብሬንፎርዶች። እናም ማንቸስተር ዩናይትድ በመጀመሪያው አጋማሽ ነበረ ሁለት ጎሎች የተቆጠሩበት በኢጎር ቲያጎ አማካኝነት በብራዚላዊ አጥቂ አማካኝነት ነበረ ብሬንፎርዶች ሁለት ጎሎችን ማስቆጠር የቻሉት። በመጀመሪያው ግማሽ ማንቸስተር ዩናይትድ ሁለት ጎሎች ተቆጥረውበት ነበረ። ስለዚህ በቀጣዩ ደግሞ ቤንጃሚን ሼሽኮ አማካኝነት 2-1 ማድረግ ችለው ነበረ። የማንቸስተር ዩናይትድ ግን የተቆጠረባቸውን ሁለት ጎሎች ስንመለከት የመጀመሪያው ጎል የሁለቱም ጎሎች በተለየ ተከላካይ በጥሩ ሁኔታ ለመደራጀት ሁኔታ የተቆጠረባቸው ጎሎች ነው። እሱም ምንድነው? የመጀመሪያው ሃሪ ማጓየር የመሃል ሜዳውን ላይን አፕ ተጠግቶ ቆሞ ነበረ። ነገር ግን ኢጎር ቲያጎን ኦፍሳይድ ማስገባት አልቻለም ነበረ። የሱ አቋቋም ነበረ ወደ ኦንሳይድ ያደረገው ኢጎር ቲያጎን። እሱም ቆንጆ ጎል አስቆጥሮ ብሬንፎርድን መሪ ማድረግ ችሎ ነበረ። በሁለተኛው ደግሞ ሼድ ሁለተኛውን ጎል ለመቆጠሩ ምክንያት የሆነው ሼድ ደግሞ ኳሷን ክሮስ ከማድረጉ በፊት በማንቸስተር ዩናይትድ የቀኝ የመከላከል ዞን ውስጥ ደግሞ እሱም ፍሪ ስፔስ አግኝቶ ወደ ክሮስ ያረጋትን ኳስ ባይንዲር ወደ ዳንጀር ዞን ነበረ ክሊር ያደረጋት። እንደዚሁም ደግሞ እዚህ ላይ እንደዚሁም የሃሪ ማጓየርን አቋቋም እንደዚሁም ደግሞ የማቲያስ ደሊት የነበረበትን ቦታ በትክክል አለማጤንን ተከትሎ የሁለተኛውን ጎል አሁንም ኢጎር ቲያጎ ማስቆጠር ችሎ ነበረ። ስለዚህ በማንቸስተር ዩናይትድ በኩል የነበረው እነዚህን ሁለት ጎሎች የመከላከል ችግር ነበረበት። በተለይ ደግሞ ማንቸስተር ዩናይትድ እነዚህ ዋይደር ሴንተር ባክ የሚባሉት ማቲያስ ደሊት እና ሉክ ሾው በተለይ በትላንትናው ዕለት ዲያጎ ዳሎ እና ፓትሪስ ዶርጉ ትተውት የሚሄዱትን ቦታ ለመሸፈን ወደ መስመር ይወጡ ነበር። ስለዚህ በእነሱና በሃሪ ማጓየር መካከል ብዙ ክፍተት ይኖር ነበር። እንደዚሁም ደግሞ ሁለቱ ደግሞ ዊንግ ባኮች በተለይ ፓትሪክ ዶርጉና ዲያጎ ዳሎ በተለይ በእነዚህ በሶስት የመከላከል ፎርሜሽን የሚጫወቱ ቡድኖች ላይ እነዚህ የዊንግ ባኮች ሚና በጣም ሰፊ ነው። በተለይ ዲያጎ ዳሎና ፓትሪክ ዶርጉ ማንቸስተር ዩናይትድ ኳስ በሚያጣበት ጊዜ እንደ አምስት ተከላካይ መሆን አለባቸው። እንደዚሁም ደግሞ ኳስን በሚቆጣጠርበት ሰዓት ደግሞ መሀል ሜዳ ላይ ደግሞ ከብሩኖ ፈርናንዴዝ እና ከማኑኤል ዩጋርቴ ጋር አራት የተጫዋቾች ቁጥርን መፍጠር አለባቸው። እንደዚሁም ደግሞ ማንቸስተር ዩናይትድ ወደ ማጥቃት በሚሸጋገርበት ሰዓት ደግሞ ከማቲያስ ኩኛና ከብሪያን ቤሞ በመቀጠል አራት የማጥቃት ስፍራ ተጫዋቾች ቁጥር ማብዛት አለባቸው። እንደዚሁም ደግሞ የቤንጃሚን ሼሽኮንም ደግሞ እንደዚሁም ማቲያስ ኩኛና ብሪያን ቤሞ ወደ ሶስት የማጥቃት ክፍል በሚቀይሩበት ጊዜ ሁለቱ ተጫዋቾች እዛ ቦታ ላይ ማቲያስ ኩኛ ቦታና ብሪያን ቤሞ ቦታ ላይ መሆን አለባቸው። ኳስ ወደ ኋላ በሚመለስበት ሰዓት ደግሞ እነዚህ የተከላካይ አማካይና የሁለቱ የዊንግ ባኮች ወደ ኋላ ተመልሶ ቡድን የመከላከል ግዴታ አለባቸው። በማንቸስተር ዩናይትድ በኩል ግን ይሄ እየታየ አይደለም። በተለይ በሁለቱ ዊንግ ባኮች እንደዚሁም ደግሞ በሉክ ሾው እና በማቲያስ ደሊት በእነዚህ ጥምረቶች ያሉት የማንቸስተር ዩናይትድ የዚህ ፎርሜሽን
ያው በሚጠቀሙበት ሰዓት ያው ችግር እያጋጠማቸው ይገኛል። ቤንጃሚን ሸሽኮ የፕሪሚየር ሊግ የመጀመሪያውን ጎሉን ሲያስቆጥር በተለይ ማንቸስተር ዩናይትድ በመልሶ ማጥቃት በማኑኤል ዩጋርቴ አማካኝነት ነበረ መልሶ ማጥቃቱ የተጀመረው። ከዛ በኋላም ደግሞ ፓትሪክ ዶርጉ ወደ ቦክስ ክሮስ ካደረገው በኋላ ቤንጃሚን ሸሽኮ 3 ጊዜ ሞክሮ በሶስተኛው ላይ ነበረ ጎሉን ማስቆጠር የቻለው። ስለዚህ ማቲያስ በተለይ ቤንጃሚን ሸሽኮ የመጀመሪያ የፕሪሚየር ሊጉን ጎል እሱ አስቆጥሯል። ለሱ ፖዚቲቭ ነገር በትላንትናው ዕለት የመጀመሪያ ጎሉን በፕሪሚየር ሊጉ ማግኘቱ ነበረ። ለማንቸስተር ዩናይትድ በ74 ሚሊዮን ፓውንድ ከፈረመ በኋላ የመጀመሪያውን ጎል ማስቆጠር ችሏል። ያው ከጀርባ ያሉት ሁለቱ የ10 ቁጥር የግራ 10 ቁጥር እና የቀኝ 10 ቁጥሮች ብራያን ቤሞና ማቲያስ ኩኛ ጋር የመጀመሪያም ጥምረቱን በትላንትናው ዕለት አግኝቷል። ስለዚህ ማንቸስተር ዩናይትድ 2-1 እየተመራ ነበር የመጀመሪያውን አጋማሽ ያጠናቀቀው። በተለይ በመጀመሪያ አጋማሽ ማንቸስተር ዩናይትድ በፖሴሽን በተለይ ብሬንፎርድ ተበልጦ ነበር በመጀመሪያው አጋማሽ። ኤክስፔክትድ ጎሉ ደግሞ ወደ 0.89 በብሬንፎርድ በኩል እንደዚሁም 0.93 ኤክስፔክትድ ጎል ነበረው። ቢግ ቻንስ መፍጠር የቻለው ማንቸስተር ዩናይትድ 3 ነው። በብሬንፎርድ በኩል ደግሞ 4 ቢግ ቻንሶች ተፈጥረዋል ማለት ነው። ስለዚህ የመጀመሪያው ግማሽ በዚህ ሁኔታ ነው የተጠናቀቀው። ማንቸስተር ዩናይትድ ያው 3 ቢግ ቻንሶችን ቢፈጥርም ነገር ግን ጎልን ማስቆጠር የቻለው ቤንጃሚን ሸሽኮ ብቻ ነበረ። በተለይ ደግሞ የብሬንፎርድ አጫወት በዚህ ጨዋታ ላይ ያው ብሬንፎርድ 5 የመከላከል ስፍራ ምርጫ ያለው ቡድን እንደሆነ ይታወቃል በዚህ ፕሪሚየር ሊጉ ሲዝን። ነገር ግን በትላንትናው ዕለት 4 ተከላካዮችን ተጠቅሞ ነበረ። ስለዚህ በሃይላይን ይጫወታል። ለሃይላይን የሚሆንም በረኛ ያለው ኮዋሚን ኬይለር በተለይ በሊቨርፑል በነበረው የሁለተኛ በረኛ ምርጫ ነበረ። በተለይ የአሊሰን ተጠባባቂ ነበረ። ያው ከአርሰናሉ ከማንቸስተር ሲቲው ኤደርሰን እንደዚሁም ደግሞ ከዛው ከነበረው ከአሊሰን በመቀጠል ምርጡ የፕሪሚየር ሊጉ በረኛ ተብሎ ይታወቅ ነበረ። በሊቨርፑል በነበረበት ጊዜ እነ ቼልሲ፣ ማንቸስተር ዩናይትድ ከነበራቸውም በረኞች በላይ ፐርፎርም የሚያደርግ በረኛ ነበረ በሊቨርፑል። እንደዚሁም ደግሞ ፍጹም ቅጣት ምቶችን የሚያድን ነበረ። የኤፍኤ ካፕ እና የካራባኦ ካፕ ሲያሸንፉ ሊቨርፑሎች ያው ምርጫቸው እሱ ነበረ። እሱም ጥሩ እንቅስቃሴ ያደርግ ነበረ። በዚህም በብሬንፎርድም በትላንትናው ዕለት ጥሩ እንቅስቃሴ አድርጓል። ከዛም በፊት ቼልሲ ጋር 2-2 ሲለያዩ ጥሩ እንቅስቃሴ ማድረግ ይችላል። በሃይላይን ለሚጫወት ቡድን የመከላከል ሚዛናቸው በተለይ የሚገርም ነበረ። አደረጃጀታቸው በሚጫወቱበት ሰዓት በሃይላይን ነው ዲፌንድ የሚያደርጉት። እንደዚህ ወደ በሎው ብሎክ አይደለም የሚከላከሉት፣ ወደፊት ጠጋ ብለው ነው መከላከል የሚችሉት። እሱም ደግሞ ያው በረኛው ለዛም የሚሆን የሚያመች በረኛ ስለሆነ ማለት ነው። በሁለተኛው አጋማሽ ማንቸስተር ዩናይትድ ያው ለአቻነት ነው መጫወት ያለበት። ስለዚህ አዳዲስ ቅያሬዎችን ማድረግ ችሎ ነበር። ሌኒን ዮሮ ወደ ሜዳ ገብቶ ሃሪ ማጓየር ወጥቶ ነበር። እንደዚሁም ደግሞ ማኑኤል ዩጋርቴ ቀይሮ ደግሞ ኮቢ ማይኑ መግባት ችሎ ነበረ። ስለዚህ ማንቸስተር ዩናይትድ ወደ አቻነት ለመምጣት ጥረት እያደረገ ነበረ። ስለዚህ ማንቸስተር ዩናይትድ በሁለተኛው አጋማሽ ያው 1.1 የኤክስፔክትድ ጎል ነበረው። ስለዚህ ማንቸስተር ዩናይትድ በ74ኛው ደቂቃ ላይ ብራያን ቤሞን ኮሊንስ ጎትቶ ከጣለው በኋላ የፍጹም ቅጣት ምት አግኝተው ነበረ። ነገር ግን በስተመጨረሻ የፍጹም ቅጣት ምቱን የመታው ቡርኖ ፈርናንዴዝ ሳይጠቀምበት ቀርቷል። ከዚህም በፊት ሌላ የፍጹም ቅጣት ምት መጠቀም አልቻለም ነበረ። በትላንትናው ዕለትም ኳሚን ኬይለር አድኖበታል። ነገር ግን በዚህ ከፍጹም ቅጣት ምቷ ላይ ተጽዕኖ እንድትፈጥር ያደረገው የብሬንፎርድ አምበል ኮሊንስ የቀድሞውን ተጫዋች ብራያን ቤሞን ገትቶ ከጣለ በኋላ ነበረ። ነገር ግን የቀይ ካርድ ኢንሲደንት ነው ተብሎ እየተወራ ነበረ። አወዛጋቢውም ሁኔታ ይህ ነበረ። ቀይ ካርድ ማግኘት አለበት የሚባሉ ነገሮች ነበሩ። በተለይ ብራያን ቤሞን ክሊር ጎል የማስቆጠር ሁኔታ ነው የከለከለው ተብሎ እየተጠቀሰ ነበረ። እንደ አለን ሽረር አይነት የቀድሞ ተጫዋቾች እንደ ጆ ኮል የመሳሰሉ ተጫዋቾች ያው የዚች ቀይ ካርድ ነው ብለው ገልጸዋል። ምክንያቱም ደግሞ ብራያን ቤሞ ባይጎተት ኖሮ ትክክለኛ ጎል የማስቆጠር ሁኔታ ላይ ነው ይገኝ ነበረ
የመጨረሻም ተጫዋች ነው ኮሊንስ ብሎ ገልጸውታል። ነገር ግን በዳኛው በኩል ሩበን አሞሪም ከጨዋታው በኋላ ያው ዳኛው ያለኝ ብሪያን ቤሞ ኳሷን ኮንትሮል አላደረጋትም፣ ስለዚህ ለዛ ነው ቀይ ካርድ ያላየው ብሏል። ነገር ግን የቀድሞ ተጫዋቾችም እንደዚሁም ደግሞ ያው ሩበን አሞሪምም ኳሷን ኮንትሮል ያላደረጋት ስለተገተተ ነው። ስለዚህ እሱ ተጎትቶ በመውደቁ ቀይ ካርድ ይገባው ነበረ ኮሊንስ ተብሎ እየተነገረ ይገኝ ነበረ። ነገር ግን በአንዳንድ ደግሞ ያው የቢጫ ካርድ ተሰጥቶት ያው ለብሩኖ ፈርናንዴዝ ደግሞ ፔናልቲውን ሪዋርድ ማድረግ የተሻለ ነው በሚል ያው ዳኛው ፔናልቲውን ቢሰጡም ነገር ግን ብሩኖ ፈርናንዴዝ መጠቀም አልቻለም። በዚህ ጨዋታ ላይ ነገ አሁንም ማንቸስተር ዩናይትድ በተደጋጋሚ አቻ ለማድረግ ይሯሯጥ ነበረ። ስለዚህ ይህንን አቻ ለማድረግ በሚሄድበት ሰዓት ነበረ ብሬንፎርዶች በ95ኛው ደቂቃ ላይ በተጨማሪው ደቂቃ በመልሶ ማጥቃት ማንቸስተር ዩናይትድ ላይ ሶስተኛ ጎልን አስቆጥረው የማንቸስተር ዩናይትድን ወደ አቻ የመምጣት ሁኔታ ያበቃለት ማለት ነው ጨዋታ የተጠናቀቀው። ስለዚህ ማንቸስተር ዩናይትድ 3-1 ተሸንፏል። ስለዚህ በተከታታይ በሩበን አሞሪም ዘመን ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን ማሸነፍ አልቻለም። ከባለፉት 33 የፕሪሚየር ሊግ ጨዋታዎችም እንደዚሁ 34 ነጥቦችን ብቻ ነው መሰብሰብ የቻለው። ስለዚህ ከእያንዳንዱ ጨዋታ 1 ነጥብ ነው እየሰበሰበ የሚገኘው ማንቸስተር ዩናይትድ። ሩበን አሞሪም ከጨዋታው በኋላ በፖስት ፕሬስ ኮንፈረንሱ ላይ ያው ተጠይቆ ነበረ። ስለ ሽንፈቱ በተጠየቀበት ሰዓት ስንሸነፍ ያው ሲስተሙ ነው እንባላለን፣ ነገር ግን ስናሸንፍ ደግሞ ምንም አይባልም ስለ ሲስተሙ። ስለዚህ በሲስተሙ ጉዳይ ያው አሁንም እንደ ድርድር እንደሌለው እየገለጸ ይገኛል። ነገር ግን ከጨዋታው በኋላ በሰጡ አስተያየቶች ያው ለብሬንፎርድ የሚመች አጨዋወትን ስንጨዋት ነበረ ብሎ ጠቅሶታል ማለት ነው። ስለዚህ የመባረርም ስጋት የለብኝም፣ እንደዛም አላስብም፣ እንደዛም ማሰብ ሰው አይደለሁም ብሏል። ነገር ግን በአዳዲስ ፐንዲቶች በፕሪሚየር ሊጉ እንደ አሽሊ ዊሊያምስ የቀድሞ የዌልስ ብሔራዊ ቡድን ተጫዋች በራሳቸው ፍልስፍና የሚጫወቱ አሰልጣኞችን እወዳለሁ፣ ነገር ግን ፍልስፍናቸው የማይሰራ ከሆነ ደግሞ ተጫዋቾቹን አዳፕት ማድረግ ይገባቸዋል። ስለዚህ ማንቸስተር ዩናይትድ ለ3-4-2-1 የሚያመቹ ተጫዋቾች ከሌሉት አሰልጣኙ ያንን አዳፕት ማድረግ አለበት ብሏል። እንደዚሁም ደግሞ በሲቢኤስ የሚተነትነው ደግሞ የቀድሞ የማንቸስተር ሲቲ ተከላካይ ሪቻርድስ ያው በጣም ሻቦሊክ ነው ብሎታል። የማንቸስተር ዩናይትድን የመከላከል ችግር በተለይ ሲስተሙ ተጫዋቾቹን እንዳይጫወቱ ወይንም ደግሞ ለዚህ ድክመት እንዲጋለጡ ያደረጋቸው ይመስለኛል ብሏል። ስለዚህ ሩበን አሞሪም አሁን በጫና ውስጥ ይገኛል። በተለይ የቀድሞ ተጫዋች የኒውካስትል ዩናይትድ ተጫዋች አላን ሽረር ሩበን አሞሪም በዚህ በሳምንቱ መጨረሻ የተሰናበቱትን ግራሃም ፖተርን የዌስትሃም ዩናይትድን አሰልጣኝ የሚበልጣቸው በ1% ብቻ ነው። ስለዚህ በጣም ተጽዕኖ ውስጥ የሚገኝ አሰልጣኝ ነው ብለውታል ማለት ነው ሩበን አሞሪምም። ስለዚህ የማንቸስተር ዩናይትድ በትላንትናው ዕለት ያው ተከታታይ ድሉን ማግኘት ባለመቻሉ በሩበን አሞሪም ዘመን የመጀመሪያውን ተከታታይ ድል ማግኘት ሳይችል ቀርቷል ማለት ነው። በብሩኖ ፈርናንዴዝ ካገኛቸው 3 ፔናልቲዎች በዘንድሮ ዓመት ያው 2ቱን ማሳካት አልቻለም ማለት ነው። 2ቱን ስቶታል። ባለፈው የሳተው ፔናልቲ ከጎሉ አናት ላይ ለቆት ነበረ። በትላንትናው ዕለት ደግሞ ኮዋሚን ኬለር አድኖበት ነበረ ማለት ነው። በተለይ እንደ ብሩኖ ፈርናንዴዝ አይነት የፔናልቲ የሚጠቀሙ ተጫዋቾችን ያው በረኞች ቆመው የሚጠብቁ ከሆነ እንደሚያድኑት ይታወቃል። ምክንያቱም አብዛኛውን የሚጠቀሙት ሹት ሳይሆን ቴክኒክ ነው። ብሩኖ ፈርናንዴዝ እንደነ ጆርጂኒዮ አይነት ተጫዋቾች ፔናልቲን በሹት አይደለም የሚመቱት፣ ቴክኒካሊ ነው የሚጠቀሙት። ያንን ደግሞ አብዛኞቹ በረኞች ቆመው የሚጠብቁ ከሆነ ሊያድኑት እንደሚችል ማለት ኳሱ ፍጥነት ስለማይኖረው ሊያድኑት እንደሚችል ይጠበቃል። በትላንትናው ዕለትም ኮዋሚን ኬለር ያችን ጎል ማዳን ችሏል ማለት ነው። በትላንትናው ዕለት የነበረው የማንቸስተር ዩናይትድ
ጨዋታ ይህንን ነው የሚመስለው። ነገር ግን ስለ ብሬንፎርድ ጥቂት እንበል እስኪ በትላንትናው ዕለት ስለነበረው ብሬንፎርድ በተለይ ባለፉት ጨዋታዎች ተደጋጋሚ ድሎችን እያገኘ ይገኛል። በትላንትናው ዕለት እንዳጠቃላይ ብሬንፎርድ 6 ቢግ ቻንሶችን የፈጠረ ቡድን ሆኗል በማንቸስተር ዩናይትድ ላይ። እንደዚሁም ደግሞ በዚሁ በጨዋታው ላይ ደግሞ 51% ዱዋሎችንም ማሸነፍ ችሏል ብሬንፎርድ። ስለዚህ ቢግ ቻንሶችን ራሱ ሚስድ በማድረግ አራቱን ከስድስቱ ሁለቱን አስቆጥሯል ማለት ነው። አራቱን ግን ሚስ ማድረግ ችሏል ብሬንፎርድ። ስለዚህ የነበረው ሁኔታ ይሄ ነበረ። 8 ኦን ታርጌቶችም ጠብቀው ነበረ። በማንቸስተር ዩናይትድ የነበረው 6 ኦን ታርጌቶች ነው። በብሬንፎርድ በኩል ግን እንዳጠቃላይ በዚህ የውድድር ዓመት የነበረው ሁኔታ ያው ጥሩ እንቅስቃሴን እያደረገ ይገኛል። በተለይ ከባለፈው በፉላም ከመሸነፍ ውጪ ከዛ በፊት በነበረው ደግሞ ከቼልሲ ጋር በአቻ በሆነ ውጤት ማጠናቀቁ ይታወሳል። ስለዚህ ከሁለት ትላልቅ ጨዋታዎች 4 ነጥቦችን መውሰድ ችሏል ከማንቸስተር ዩናይትድ እና ከቼልሲ። ነገር ግን ስለ ብሬንፎርድ በክረምቱ የዝውውር መስኮት ያው ብሬንፎርድ እንደገና ነው የተገነባው ማለት ይቻላል። ምክንያቱም አሰልጣኙን ወደ ቶትናም ሆስፐር ልኳቸዋል። ስለዚህ ሙሉ ስኳዱን ይዘው ነው ወደ ቶትናም ሆስፐር አሰልጣኙ የቀድሞ አሰልጣኙ የብሬንፎርድ አሰልጣኝ ወደ ቶትናም ሆስፐር የሄዱት። ስለዚህ አዲስ የኮችንግ ስታፍ መገንባት ነበረበት ብሬንፎርድ። እንደዚሁም ደግሞ ብሪያን ቤሞም ብዙ የጎል ተሳትፎ ባለፈው የውድድር ዘመን 20 የጎል ተሳትፎ የነበረውን ተጫዋች ሽጧል። እንደዚሁም ደግሞ ከብሪያን ቤሞ ጋር ጥሩ ጥምረት የነበረውን ደግሞ ያን ዊሳንም እንደዚሁም አጥቂውን ሸጦ ነው ወደዚህ የውድድር ዘመን የገባው። ያው በጣም ዳታ ሊድ ወይንም ዳታ ቤዝድ የሆነ የክለብ እንደሆነ ይታወቃል። በተለይ ተጫዋቾችን የሚያስፈርምበት ሁኔታ እንዲሁም ደግሞ አሰልጣኞችን የሚያስፈርመው ያው ዳታን መሰረት አድርጎ ነው ብሬንፎርድ። ስለዚህም እየተሳካለት ይገኛል። በፕሪሚየር ሊጉ ለረጅም ጊዜ ካደገ በኋላ ለመቆየት ችሏል። እንደዚሁም ተጫዋቾችን ሲሸጥ በትክክል መተካት ይችላል። አሰልጣኞችንም እንደዚሁም ደግሞ ሲያጣ በትክክል መተካት የሚችል ክለብ ነው። ስለዚህ ዳታ ተጠቅሞ የሚያስፈርማቸው ተጫዋቾችና አሰልጣኞች ያው እየሰሩለት ይገኛሉ። ያው በእንደዚህ በትላልቅ ቡድኖች ላይ ያው ለደጋፊዎቻቸው ተጫዋችን እንደሚሸጡ ክለቦቻቸው ያውቃሉ። ስለዚህ በቀጣይ ደግሞ እንደዚህ አይነት ክለቦቻቸው ምን አይነት የተለየ ነገር ይዘው ይመጣሉ የሚሉትን ብቻ ነው ሊያጓጓቸው የሚችለው። ስለዚህ ብሬንፎርዶች በትላንትናው ዕለት 15,000 ለነበረው ደጋፊያቸው በጂቴክ ኮሚኒቲ ስታዲየም ለነበረው ደጋፊያቸው ጥሩ ውጤትን ይዘው መውጣት ችለዋል። ነገር ግን በማንቸስተር ዩናይትድ የነበረው ግን ባክ ቱ ባክ የማሸነፍ ሪከርድ አልነበረም። ስለዚህ ማሸነፍ አልቻለም። ሩበን አሞሪም ደግሞ በትልቅ ጫና ውስጥ በማንቸስተር ዩናይትድ ይገኛል። ያው የማንቸስተር ዩናይትድ እና የብሬንፎርድ ጨዋታ ይህንን ይመስል ነበረ። ያው የሁለቱን ቡድኖች ያላቸውን በደረጃ ሰንጠረዡ ስንመለከት ብሬንፎርድ ከማንቸስተር ዩናይትድ በላይ ሆኖ 6 ጨዋታዎችን አድርጎ በ7 ነጥብ ከማንቸስተር ዩናይትድ በላይ በ13ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ደግሞ እንደዚሁ በ6 ጨዋታዎች 7 ነጥቦችን ሰብስቦ እሱም በ14ኛ ደረጃ ላይ ይገኛል ማለት ነው። ይህንን ይመስላል በብሬንፎርድ ጂቴክ ኮሚኒቲ ስታዲየም ምዕራብ ለንደን ላይ የነበረው ጨዋታ።